ይመስገን። ሻሃውዚን ብለው አስተምረው ነበርና ምን ማለት ነው? የምን ቋንቋ ነው? አረብኛ ነው ሲሉን ሰምቼ ነበረ። እንደዛ አይነት አረብኛ አለ ወይ? እርሶስ አረብኛ ይችላሉ ወይ? ይሄ ነው ጥያቄ። ይቀጥላል። አንድ ጥያቄ አለኝ ዲና። እኔን ሳይሆን አባታችን አባ ኪዳነ ማርያምን ጠይቋቸው ሄዳችሁ። ስለዚህ ሰው አያውቁትም። ታቸውን ጠይቋቸው አልኩኝ። አባት እያለ ልጅ አይመልስም። ይሄ ለማሃሎ ሊቅ እየተናገር ደቂቅ ይላል መጽሐፍ። እሳቸውን ጠይቋቸው። እርሶ ነው እኮ እንትን ያሉት። ሰምተሽ ሊሆን ይችላል። እኔ ደግሞ እሳቸው ሰምቻለሁ። እሳቸውን ጠይቋቸው። እርሶ ሰምተው ነው ያስተማሩት? ይሄ ነው መምህር ሳያውቁ ሰምቶ ብቻ ያስተምራል። ከዚህ በፊት ተጠይቀው እነሱ አያውቁትም እንጂ አረብኛ ነው ሲሉ ነበረ። አዳምጪኝ። ይህ ሁሉ መምህራን ከመምህሩ ተምሮ ነው የሚያስተምረው። መምህሩ ያስተማረው ነው። በዚህ በኩል ልንገርሽ እህቴ፣ አንድ አባት የተናገሩት አለ። አንድ እንኳን ሌላ አንብበዋል፣ አንድ ገል ሌላ አንብበዋል። ከዛም በኋላ ምን አሉ? መጻሕፍት ዱላ ቢኖራቸው ተደባድበው ያልቁ ነበረ፣ ግን ሊቃውንቱ ያስተካክሏቸዋል ብለዋል። ስለዚህ አባታችን ስላሉ ከሳቸው ጠይቁ። አባታችን መጽሐፉን የጻፉት እነሱ ናቸው። እነሱ ነው የምጠይቀው። እነሱ ጠይቁ ብያለሁ። ድርሳነ ጽዮን ላይ ነው ያነሱት። ድርሳነ ጽዮን ያነበቡት ከሳቸው ጠይቁ ብያለሁ። መልሱ የእርሶ ግን ባስተማሩት ላይ ለመመለስ ፈቃደኛ አይደሉም። ባስተማሩት ላይ ነው ያስተማሩት። ግን እንደዚህ እኮ ትልቅ መምህር ተብለው የሰሙትን ብቻ ማስተማር ጥሩ አይደለም። ማወቅ ይቀድማል እኮ ከማስተማር በፊት እኮ አልኩሽ። አባቴ የተማርኩትን ነው ሌላ አስተምር የምችለው። አባቴ ያወቁትን አባቴ የሰማሁትን አለ። ታውቁታላችሁ አይደል? ያስተማራችሁትን። አሁን ጥያቄ ሲሆን ከሆነ አስተናገድኩሽ። አላዋቂ ነህ ብለሽ ተመለሽ። እሺ፣ ድንግል ሰደቀት ከሊማ ማለት ምን ማለት ነው? ድንግል በድንግልና ጸንሳ በድንግልና ወለደች ተወልዳለች። የት ሀገር ቋንቋ ነው? እሱን ጠይቂያቸው አልኩሽ እኮ። እሳቸውን ጠይቂያቸው ሊቁ አሉልሽ። እናመሰግናለን። ብቻ ያው እነሱ ያውቁም አረብኛ ነው ብለው ነበረ። ለካ እርሶ ሳያውቁ ነበር እኛን ሲያስተምሩን የነበረው። ለዚህም በጣም አዝነናል። እሳቸውን አያውቁም ልትያቸው ነው? እኔ አላውቅም ብያለሁ። እሳቸውን አያውቁም ልትያቸው ነው? እሳቸው ሲናገሩ አይደለም የሰማነው፣ እርሶ ሲያስተምሩ ነው የሰማነው። እሳቸው በደንብ በካሴትም በማንኛውም አስተምረዋል። ለምንድን ነው ያልሰማሽው? ከኔ ላይ ነቀነጨብሽ። የተዘራላችሁ መርዝ ስላለ ያን መርዝ ለመርጨት አትምጡ። የእርሶ ትምህርት መርዝ ነው እንዴ? ነው ብዙ ሰዎች የዘሩት መርዝ ስላለ ያለ መርጨት አይደለም። የሚገባሽ ከሆነ ያስተላለፍኩትን መልእክት ይዘሽች፣ የማይገባሽ ከሆነ ደግሞ አንድ ሰው በሰማው ላይ ግልጽ ካልሆነለት መጠየቅ አይችልም። ወራጅልኝ አይደለም ወርዳለው፣ ችግር የለም ግን እሺ አትወርድ። እሺ እህታችን አትወርጂ። ቆይ አባታችን እንደምን አሉ? ደህና ነው ወይ? እግዚአብሔር ይመስገን። ወረድልኝ አንተ በቀጥ ሰጥቻለሁ። ምን ላይ ሰጥቻለሁ? የህዝብ ቤተሰብ ወላሂ ወጠረችው። እንደዚህ ልጅቷ ጎበዝ ነች። የምር በጣም ጎበዝ ነች። በጣም ጎበዝ ነች። ምራቁላ ነው የጠፋባቸው። በቃ ወራጅልኝ ነው። ይሄን የመሰለ ሰው ይሄን ሁሉ ህዝብ ማጃጃል ማለት በጣም እኔ እንጃ፣ ወላሂ እኔ እንጃ። በሚሊዮን አይደል እንዴ ክርስትና ነው የሚከተለው ኢትዮጵያ ውስጥ? ሚሊዮን እኮ ነው። እና እንዴት ይሄንን ሁሉ ህዝብ በዚህ መልኩ በጣም ይደብራል። በጣም ይደብራል። እና ለማንኛውም ሸዋዘን በዚህ መልኩ ተዋርዷሉ ማለት ነው። በድጋሚ እንኳን ወደዚህ መድረክ ተመለሱ እንላለን። ከይሳት ነው አንቺ ከበርከኝ ሳቴው እሱ ጎረበልከኝ ይላቸዋል። አቤት የዘመኑ ሰው። ዚና አንድ ምሳሌ ላስገባ እንዳይገርማችሁ፣ አንድ ምሳሌ ላስገባላችሁ ይቅርታ አድርጉልኝና አንድ ሰው ነበር አሉ ባሪያ እያሉ ይሰድቡት ነበረ። ባሪያ እያሉ ይሰድቡት ነበረና ባሪያ ምን ስም አውጥተውለት ነበረና ይሄ ሰው
ከዕለታት አንድ ቀን እግዚአብሔር ጸጋውን አብዝቶለት በረከትን ሰጥቶት ሰርቶ ባገኘው ሀብት አፍርቶ ሰርቶ ባገኘው ደህና ቤት መስርቷል። ደህና ቤት ይዟል። እዛ በኋላ ከልጁ ጋራ አንድ ስናር አህያ ገዝቶ ብዙም አልገባኝም፣ ግን እኔ የእሳቸውን የቀድሞ ንግግራቸውን እሱን አስታውሼ ነው የምስቀው እና በቃ ሳየው ራሱ ያስቀኛል። ፌሳቸው ራሱ እንደዚህ ሳያቸው በቃ የሆነ የሚያስቅ ነገር ነው ያላቸውና ያስቃሉ። ምክንያቱም